አንቺ የኔ ሁሉም አይነሽ ብለኔ ናተይ ይሄ ዓመት ቀላል አልነበር። የማይታለፉ የሚመስሉ ቀናትን ይዞ ነበር። ጥርሳችንን ነክሰን ሁሉም ተጋፈጥን፣ ማለቀስን፣ ተስፋን ጨረስን። ይህ ሁሉ ሲሆን ትላንት ላይ አልቀረም። የሆነብንን አይቶ ያደረግነውን አይቶ ብርታታችንን አይቶ እንደ ምህረቱ ዛሬ ይሰጣል። ተመስገን። በጎጆዬ ስላለሽ መጉደልን አላውቅም። ያንደበቴ ቋንቋ ነው እናቴ አንቺ ስም። ሰንደቄና አርማዬ የኔ መታወቂያ ነሽ። ከእግረ መስቀሉ ስር ቀራንዮ ላይ ያገኘሁሽ አንድ እርምጃ ሳልራመድ አንቺን ይዤ ተነሳው፣ አንቺን ይዤ ተነሳው። እመቤቴ ዛሬም ባርኪኝ፣ ውዳሴሽን አበዛለሁ። የጌታ እናት ዛሬም ባርኪኝ፣ ውዳሴሽን አባት ደስ ይላል ልጅ ሲወለድለት ፍሬ ያማረ ዘር እንዲበዛለት አባት ስንቱን አለፍኩት ባንቺ ወጣው ስንቱን ተራራ መከታ ጋሻዬ ነሽ የከሳሹን ቀስት እንዳልፈራ አንድ እርምጃ ሳልራመድ አንቺን ይዤ ተነሳው፣ አንቺን ይዤ ተነሳው። እመቤቴ ዛሬም ባርኪኝ፣ ውዳሴሽን አበዛለሁ። የአምላኬ እናት ዛሬም ባርኪኝ፣ ውዳሴሽን አበዛለሁ። ንግስት አድርገኝ ስለ ንጉሴ እንድትሆን ፈቅጄልህም። አዎ አንተ የቤቴ ንጉስ ነህ፣ እኔ ደግሞ የፍቅርህ ታዛዥ እንስት። ስማኝ ስማኝ፣ ካንተ ጋር ብዙ ህልም አለኝ። እኔን አምነህ ወደ ጎጆ ስትወስደኝ አደራ ሀቢቢ፣ አደራ የኔ ውድ፣ ቃል ገብተህ ያመንኩትን ፍቅር እንዳትለውጥብኝ። ደግሞ ለአንተ ያለኝ ክብር ከመውደዴ ስለሚልቅ፣ ለአንተ ያለኝ እምነት ከፍቅሬ ስለሚያየን ሁሉን ልሆንልህ ተዘጋጅቻለሁ። አንተም ያልኩህን ከሆንክ ደስ የሚል ጠዋት፣ ደስ የሚል ፀሐይ፣ ደስ የሚል ንጋት፣ ደስ የሚል ሰማይ፣ ደስ የሚል ፍቅር እድሜ የሚመርቅ ደስ የሚያሰኝ I love it.
ይሆንላችሁ ሰለሞን ያለሽ እቴ ሙሽራዬ ሰለሞን ያለሽ እኔም ልበልሽ እናቴ እማማ ግቢ ከቤቴ እኔም ልበልሽ እናቴ አቤት ቃና አቤት ቃና አቤት ቃና አቤት ቃና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እናቴ እመቤቴ ቅድስት ድንግል ማርያም አማላጄ መብራን ከምስጋና ይግባት። እናንተ ደግሞ የስራ ባልደረቦቼ እግዚአብሔር ያክብርልኝ። ሰዓታችሁን ተሰናብታችሁ ስለመጣችሁ መብራን የልባችሁን ትሙላላችሁ። ከምር በጣም ደስ ብሎኛል። ኤልሲ ሁላችሁ እግዚአብሔር የልባችሁን ይሙላላችሁ። ቴንክ ዩ ሶ ማች። በጣም ነው የማመሰግነው። ደስ ብሎኛል ስላለ እግዚአብሔር ያክብርልኝ። በዚህ ነው ከንግስቴ እድሜ አንሰሽ ነው እንቦቀቀላ ሆነሽ ነው ንግስትን እንዴት ትወልዳለች ተብሎ እንዴት ወለደኝ? ካገባችሁ እኮ ቅርብ ሰዓት ነው ያገባችሁ። ካቀባ አንቺ የልጅነት ባሌን ነው ያገባውት ብለሽ ስትፎክር ያለበር እንዴ? የልጅነት ባልሽን ካገባሽው እድሜሽን ይጣራልንና ያ ሁሉ እድሜ ስትኖሪ እንዴት አድርገሽ ነው ታዲያ ልጅሽን ያልወለድሻት? ልጅሽን ከወለድሻት 2-3 ዓመት ራሱ አያልፋትም። የልጅነት ባልሽ ነው ያ ሁሉ ዘመንሽን እንዴት አልወለድሽለት? መቼስ መተሽ ምክንያቱም በስደት ስንከራተት ስለኖርኩኝ ለዛ በምን ተገናኝተን ልጅ ልውለድ አልኩኝ መቼስ ልትይሆናል። አታፍሪም። ስለዛ ንግስት ካንቺ እድሜ ብታንስ እንጂ አትተልቅም፣ ብታንስ እንጂ አትተልቅም። ጋይስ እቺ ፊንገር ሾናታ ንግስት እንዴት ወለደች ብለው ሲያሙሽ ነበር። በጣም ይገርማል። እንዴት ወለድሽ? የዩቲዩብ ገንዘብ ሱሷ ጉድ እኮ ነው። እኔ እግዚአብሔርን ጋይስ ሰውን የመጥፎ ነገር ተናግሬ ዩቲዩብ ላይ ገንዘብ ከማገኝ ባፍንጫ ይውጣ። ይሄን ያክል እኔ ቸግሮኝ ሰውን እንዴት ወለዳችሁ? ይሄ እኮ እግዚአብሔር ስራ ነው። ልጅ የሚሰጠው እግዚአብሔር ነው። ቀን ሰዓት ጠብቆ ፈጣሪ ነው ልጅን የሚሰጠው እንጂ እናንተ ስለፈለጋችሁ ብቻ ልጅ አይሰጣችሁም። እግዚአብሔር ፈቅዶ ነው የሚሰጠው። እንዴት ዝም አሁን ንግስቴ ወለደቻ ኮንግራ እንኳን ወለድሽ ደስ ይላል እንኳን ወለድሽ ብላችሁ ነው እንጂ መናገር ያለባችሁ። እቺ ሴትዮ እቺ ልጅ ገና እርጉዝ ናት፣ ገና አልወለደችም፣ ገና ልጅ በሆዷ ጽንስ ይዛለች። ሁሉ ጊዜ የምታደርገው እቺ ሴትዮ ምንድነው የሰውን ትዳር መበተን ጽንስ ማራገፍ ነው ስራው ያዘችው። የለኝም ሌላ ቶፒክ ሚሚዬ፣ ሌላ ቶፒክ የለኝም። እሷ ሁሉ ጊዜ ሰው ነው የምትተቸው የምትሳደበው። እሷ ላይ ሲደርስ ደግሞ ምን ያህል ስሜት እንደሚሰማት ንግስት ማለት ነው። አሁን ዝም ብዬ ሳያት ማለት ነው በጣም ዱላ የወረደባት ልጅ ናት። ታውቃላችሁ፣ ዱላ የወረደባት ከሰዎች የተገለለች ልጅ ምናምን ናት። እግዚአብሔር ግን ምስራቸውን ደስታዋን ሲያበዛ ተመጣጣ አረገዘች የበለጠ ማለት ነው። ሀገሯ አሜሪካ ገባች። ከዛም በኋላ ይኸው አመት አልሆናትም ካረገዘች። አመት አልሆናትም እኮ ያገኝ ገዳም አልገባች ምን አልገባች አንተለ አመት አልሆናትም ገብርኤል አረገዘች። አቤት አቤት እግዚአብሔር ይመስገን ነው ያድርገው።